صلى الله عليه وسلم طلب العلم فريضة على كل مسلم ሃይማኖታዊ ዕውቀትን መፈለግ በእያንዳንዱ ሙስሊም ላይ ዋጅብ ነው ብለዋል። ዲቪ ደርሶት አሜሪካ ቢሄድ በእንግሊዝኛ መጻፍ ስላለበት ስሙ ማን ይሆናል? ወደ እንግሊዝኛ ተቀይሮ ይቀየራል ወይ አሸናፊ ስለሆነ ዊነር ይባላል ወይ አረብ ሀገር ስለገባ ጋሊብ ይባላል? አይባልም። ስሙ ስም ነው። አላህ የሚለው የራሱ የግል መጠሪያው አጠቃላይ ሌሎች ስሞችንም ያቀፈ ስም ነው ማለት ነው። በዚህ ጌታ በመታገዝ እንጀምራለን። እኛም ሁሌም ቢስሚላህ ስብሰባችንም ዕቁባችንም ሹራችንም በአላህ ስም መጀመር እንዳለበት እንማራለን። ከዛም ቀጠሉና ሼኹ ምን አሉ? ኢዕለም እወቃል፣ ተናገር አላሉ፣ እመንም አላሉ። ከመናገርህም ከማመንህም በፊት ስለምን እንደምትናገር ምን አምነህ እንደምትቀበል ማወቅ ይቀድማልና ኢዕለም እወቅ ነው መጀመሪያ። ስለዚህ ሁሌም ዕውቀት ከእምነትም ከስራም ከንግግርም ቀዳሚ መሆኑን እንረዳለን። ምክንያቱም አንድ ሰው እሰራለሁ ካለ ሳታውቅ ሊባል ነው። ምንድነው የምትሰራው? ቆሜ እናገራለሁ ለወንድም እህቶቼ ካለ ቢያንስ ስለሚናገረው ነገር ማወቅ አለበት። በልቤም አምኜ ተቀብያለሁ ካለ ምንድነው ያመንከው? ዕውቀት ይቀድማል። ስለሆነም ኢዕለም እወቅ رحمك الله الله ይዘንልህና ሸይኹ ላንተ ያላቸውን አዘኔታ ነው የገለጹት። ጭካኔን አይደለም። እንደው አላህ ድራሽህን ያጥፋውና በዚህ ባህሪ ሳይሆን ያሉት رحمك الله الله ይዘንልህና አላህ ካዘነልህ ረህመቱን ባንተ ላይ ካደረገ ከዛ በኋላ ያለው ሁሉ ምንድነው ቀላል ነውና እኔም ላንተ እዝነቴን እየገለጽኩ ነው እያሉ ነው ማለት ነው። አላህ ይዘንልህና እወቅ ምንድነው የምናውቀው ብለን ስናነሳ ሸይኹ ቀጥለው አነሁ አሉ እነሆ ነገሩ የጂቡ ግድ ይላል አሉ፣ ዋጅብ ነው አሉ። ዋጅብ ማለት ምንድነው? ማ ዩሳቡ ፋዒሉሁ ወየስተሒቁ ልዒቃበ ታሪኩሁ ይባላል። ያው በእስልምና ህግጋት መሰረት ድንጋጌዎች 5 ናቸው። ከአምስቱ አንዱ ዋጅብ ነው። አንድ ሰው እሺ ብሎ ኢምቲሳልን ታዞ ከሰራው አጅር የሚያገኝበት፣ ካልሰራውና ችላ ካለው ግን ለቅጣት ራሱን አሳልፎ የሚሰጥ የሚሆን ተግባር ዋጅብ ተብሎ ይጠራል። ስለዚህ አሁን ላንተ ምነግርህ ሱና የሆነ ሙስተሐብ የሆነ ወይ ሙባህ የተፈቀደ የሆነን ሳይሆን ዋጅብ የሆነን ነገር ልነግርህ ነው ማለታቸው ነው። አነሁ የጂቡ እነሆ ግድ ይላል አለይና በእኛ ላይ አሉ ሙስሊም ነን በምንል በአላህና በመጨረሻ ቀን ባመን ሰዎች ሁሉ ላይ ግድ ይላል ምኑ? ተዓሉሙ ማወቁ ወይም መማሩ። የትኞቹን ጉዳዮች? 40 መሳኢል 4 መሰረታዊ ጉዳዮችን። መስአላ ካለ አንድ ጉዳይ ነው። መሳኢል ካለ ጀምዕ ነው፣ ብዙ ጉዳዮች ይሆናሉ ማለት ነው። እነዚህን 4 መሰረታዊ ጉዳዮች ልናውቃቸው በእኛ ላይ ዋጅብ ነው። ይሄንን ልታውቅ ይገባል። ስለዚህ 4ቱን ነገሮች ከወዲሁ ዋጅብ እንደሆኑብን አውቀን ወደ ትምህርቱ ዓለም መምጣት አለብን። ማን ማን ናቸው? አልመስአለቱ ልኡላ ከአራቱ የመጀመሪያው ጉዳይ አልዕልም ዕውቀት መፈለግ እንዳለብህ መማር እንዳለብህ ባንተ ላይ ይሄ ዋጅብ መሆኑን ልታውቅ ግድ ነው። ለምን? ነቢያችን ሰለላሁ ዐለይሂ ወሰለም ጠለቡ ልዕልሚ ፈሪደቱን ዐላ ኩሊ ሙስሊም ሃይማኖታዊ ዕውቀትን መፈለግ በእያንዳንዱ ሙስሊም ላይ ዋጅብ ነው ብለዋል። በተለይ ዕለታዊ ከሆኑ ዒባዳዎች ጋር የሚገናኝ ከሆነ ዓመታዊ የሆኑ ተግባራቶች ምናልባት ወራቸው ሲቃረብ ዑለማዎችን ፈትዋ በመጠየቅ ልክ ጊዜው ሲደርስ ቶሎ ተግብረን ልንለየው እንችላለን። በየጊዜው የሆነ ከኛ ጋር የማይላቀቅ እንደ ሰላት አይነት ዒባዳዎች ግን ልናውቅ ግድ ነው። ረመዳን ቢሆን ቢያንስ ሊገባ 1 ወር ወይ 15 ቀን ሊቀረው ሻዕባን ወር አካባቢ ዳዒዎች ዓሊሞች ከየቦታው እየመጡ ፈትዋ ሊሰጡን ይችላሉ። የረመዳን ህግ ሊያስተምሩን ይችላሉ። ከዛ በኋላ ረመዳንም ጓዙን ጠቅልሎ ይሄዳል ከ1 ወር በኋላ። ዘካም እንደዚሁ አቅም ያለው ሰው አመቱ የደረሰ ጊዜ ምን ያህል ይወጅብበታል፣ የመወጀቡ መጠን ምን ያህል ነው የሚለውን ፈትዋ ጠይቆ ሊመልሰው ሊተገብረው ይችላል። ሐጅም ከሆነ ከጀማዓዎች ጋር በመሄድ በአግባቡ አከናውኖ ሊመለስ ይችላል። ሶላትስ ዕለታዊ ዒባዳ ነው። በቀን 5 ጊዜ ፈርዱን ብቻ ይደጋግመዋል። ህግጋቱን ማወቅ ግድ ይላል ማለት ነው። ስለዚህ አንደኛ አልዕልም ዕውቀትን መማር እንዳለብህ ልታውቅ ይገባል። ዕውቀት ሲባል ደግሞ ዘርፈ ብዙ ነው። ዲናዊ ዕውቀት አለ፣
ዱንያዊ ያለ ሸይኹ ያወሩ ያሉት ስለ ዲናዊው ስለ ሃይማኖታዊ ዕውቀት ነው። ከሃይማኖታዊ ዕውቀት ደግሞ የቱ ይቀድማል? ራሱ የእስልምና ዕውቀቱ ብዙ አይነት ነው ከተባለ የትኛውን ዒልም ነው የፈለጉት ሸይኹ ከተባለ ወሁወ ይላሉ እሳቸውም ሲያብራሩ እሱም አሉ ዒልም ብዬ ስናገር የፈለኩት ማዕሪፈቱላህ ከሁሉ በፊት አላህን ማወቅ ጌታ አላህን ከማወቅ በፊት ስለማንም ዕውቀት ትርጉም አልባ ነው። ሌላው ነገር አላህን ከማወቅ ተከትሎ የሚመጣ ነው። የተቀሩት አምስቱን አርካኑል ኢማን ስለ መላእክት፣ ስለ ነቢያት፣ ስለ ኩቱቦች ከሞት በኋላ ስላለው ህይወት፣ ስለ አኺራ፣ ስለ ቀዳ ወልቀድር ብናውቅ የነዚህ ሁሉ ጌታና ባለቤት ማን ነው? አላህ ነው። ባለቤቱን ማወቅ ይቀድማል ማለት ነው። ስለ ሰላት፣ ስለ ዘካ፣ ስለ ጾም፣ ስለ ሐጅ እንማር ብንል ማን ያዘዘን? ስገዱ፣ ዘካ አውጡ፣ ሐጅ አድርጉ፣ ረመዳንን ጾሙ ያለው ማን ነው? ጌታችን ምንል ከሆነ ከሁሉ በፊት ትእዛዙን ሳይሆን ያዘዘውን ጌታ ማወቅ ስለሚቀድም ማዕሪፈቱላህ አላህን ማወቅ ከዕውቀቶች ሁሉ በላጭ ቀዳሚም ነው። ቁርአንም እንዳለው ፈዕለም አነሁ ላ ኢላሃ ኢላላህ ከአላህ በስተቀር በእውነት የሚመለክ አምላክ አለመኖሩን እወቅ ብሏልና የዕውቀት ቀዳሚ ጌታ አላህን ማወቅ ነው። ከዚያስ ወማዕሪፈቱ ነቢይህ ሰለላሁ ዐለይሂ ወሰለም የሱን ነቢይ የሆኑት ነቢዩ ሙሐመድን ማወቅ ነው። ነቢይነታቸውን የተላኩት ለማን ነው? ለአረቦች ብቻ ነው ወይስ ለመላው የዓለም ሕዝብ? ምንስ ተልከው ወደኛ ይዘውልን መጡ? ቁርአንና ሱና ወይስ ሌላም አለ? እሳቸው በእኛ ላይ ያላቸው ሐቅ ምንድን ነው? ዋጅቡ እኛ ልንሞላ የሚገባ እሳቸውን መውደድ በተመለከተ መንገዳቸውን መከተል በተመለከተ ዋጅባችን ከምን እስከ ምንድን ነው? ስለሳቸው ማወቅ አላህን ከማወቅ ቀጥሎ በሁለተኛ ደረጃ ይቀመጣል። ምክንያቱም ስለ ጌታችን የሚያስተዋውቁን ዝርዝር ነገሮችን የሚያስተምሩን እሳቸው ናቸውና። ከዛስ ወማዕሪፈቱ ዲኒል ኢስላም የእስልምናንም ሃይማኖት ማወቅ አለብን። ህግጋቱን ሃይማኖቱ ከየት እንደመጣ አሁን ብዙ ሰዎች ስለ እስልምና ምን ይላሉ? ከነቢያችን ሰለላሁ ዐለይሂ ወሰለም የተጀመረ እሳቸው የመሰረቱት አድርገው ነው የሚያስቡት። ነገር ግን በፍጹም ስህተት ነው በሁለቱም አንገል። አንደኛ እስልምና ጀማሪው ከአደም ዘመን ጀምሮ የነበረ የአላህ ነቢያቶች ሁሉ ሃይማኖት እንጂ በሳቸው የተጀመረ አይደለም። ሁለተኛ ደግሞ ሃይማኖቱን የመሰረተው ጌታ አላህ እንጂ ነብይ አይደለም። የነብይ ሚና ከአላህ ዘንድ የሚወርድለትን ወህይ አድርስ ለተባለው ማህበረሰብ ያደርሳል፣ በንግግር ያብራራል፣ በተግባር ሰርቶ ደግሞ አርአያ ሞዴል ሆኖ ያሳያል እንጂ ህግ አውጭና ደንጋጊው ጌታ አላህ ነው። ሸረዐ ለኩም ሚነ ዲን እንዳለው ከሃይማኖት ህግን የሚደነግግልን እርሱ ጌታችን ነው። ያ መልእክት ግን በዛ ነብይ በኩል ስለሚተላለፍልን ነው። ስለዚህ የኛ ሃይማኖት እንደ ሌሎች ሃይማኖቶች ግለሰብ ወይ ነብይ መሰረተው እንደሚሉት በግለሰብ ወይ በነብይ የተመሰረተ ሳይሆን የዓለማቱ ጌታ አላህ የደነገገው ሃይማኖት ነው። ነቢያቶችንም ሁሉ ደግሞ በዛው መስመር ነው የላካቸው። አንድ ጌታ ካለ ሃይማኖትም አንድ እንጂ ሁለት ሶስት የለም። ወደፊት እንደ ርዕስ ይዘነው በሰፊው እንማርበት ይሆናል ኢንሻአላህ። እነዚህን ሶስት ነገሮች ማወቁ ግድ ነው። ስናውቅ ደግሞ ዝም ብለን በስማ በለው የሰማነ ወይ በተቅሊድ በጭፍን ተከታይነት የተከተልነው ሳይሆን መሆን ያለበት ቢልአዲለቲ ከማስረጃ ጋር። ነገ ልንጠየቅ እንችላለና ስለ ጌታ ማንነት ስለምትከተለው ነብይ ስለ ሃይማኖት እስኪ አስረዳኝ ብትባል ማስረጃን ያወቅ ጊዜ ነው ማስረዳት የምትችለው። ስለዚህም ከነ ማስረጃው ልናውቅ ግድ ነው። ይሄ የመጀመሪያው ከአራቱ ዋጅብ ነው። እሱም ዒልም ሸሪዓዊ ዕውቀትን መፈለግ በተለይ ስለ አላህ ስለሳቸውና ስለ እስልምና ሃይማኖት ካወቀን በኋላስ አርፈን እንቀመጥ? አይ ቀጣይ ግዳጅ አለብን። ሁለተኛ ምን አልመስአለቱ الثانية ሁለተኛው ጉዳይ ደግሞ አልዓመሉ መስራት ነው መተግበር ነው። በማን ቢሂ በሱ በዒልሙ አውቆ መቀመጥ የባሰ በራስ ላይ ማስረጃ መሰብሰብ ነው። ነገ አላህ ዘንድ ለምንጠየቀው ጥያቄ መልስ እንድናጣ ይዳርገናል። ቢያንስ አለማወቅ ዑዝር ሊሆን ይችላል። ሰውየው ጃሂል ከሆነ ዕውቀት ካልደረሰው የሚድንበት መንገድ ሊፈለግለት ይችላል። ካወቅን ኢንፎርሜሽን ከሰበሰብን በኋላ ከተማርን በኋላ ግን ካልሰራንበትስ ነገ አላህ ፊት ብንጠየቅ መልሱ ምንድነው? ስለዚህ አንዴ ዕውቀቱ ደርሶናል፣ እኛም ተምረናል፣ ሁጃ ቆሞብናል። ከዚህ በኋላ አላህ ፊት መከራከሪያ ላይኖረን ነው ያለው። ብቸኛ አማራጭ ያንን ዕውቀት ወደ ምን መቀየር ነው? ወደ ስራ ወደ ተግባር መቀየር ነውና ሁለተኛው ዋጅብ አልዓመሉ ቢሂ በርሱ በዕውቀቱ መስራት ነው። ትተገብረዋለህ።
ቁርአን ሰላት እንዳዘዘህ ካመንክና ካወቅ መተግበር ለጌታህ መስገድ ነው በታዘዝከው መሰረት። ስለዚህ ይሄ ሁለተኛ ሊሆን ይገባል። እሺ ከሰራሁኝ በኋላስ አሁንም ግዳጄን ተወጣሁኝ ሌላ የለብኝም እንደ ሲባል አለብህ። ምን አልመስአለቱ الثالثة ሶስተኛው ጉዳይ ደግሞ አዳዕወቱ ጥሪ ማድረግ ነው፣ መጋበዝ ማለት ነው፣ መስበክ ነው። ወዴት ኢለይሂ ወደሱ። ወዴትኛው አንተ ወዳወቅከውና ወደ ሰራኸው ነገር ሌሎች ዕውቀቱ ያልደረሳቸው ወንድም እህቶችህን ሄደህ እንዳንተው ማሳወቅ እንዳንተው እንዲሰሩ ጥሪ ማድረግም ዋጅብህ ነው። ወደ አላህ መንገድ መጣራት ፈርዱል ኪፋያ ግዳጁን መሸፈን የሚችሉ ሰዎች ካሉ ጥቂቶች ላይ የተጫነ ዋጅብ ይሆናል ማለት ነው። ካልሆነ ግን እያንዳንዱ ሰው ባለው ዕውቀት ልክ ይጠየቃል። ቁርአንም እንዳለው ወልተኩም ሚንኩም ኡማ ከናንተ ውስጥ የተወሰኑ ጭፍራዎች ይኑሩ አለ። ምንም ያደርጉ يدعون إلى الخير ወደ መልካም ነገር ሰዎችን የሚጣሩ ويأمرون بالمعروف በመልካም ነገር ሰዎችን የሚያዙ وينهون عن المنكر አላህ ከጠላው ከመጥፎ ነገር ሸርዑ ካወገዘው የሚከለክሉ መኖር አለባቸው። ይህ የነብያችን ሰለላሁ ዐለይሂ ወሰለም ኡማ ከቀደምት ነቢያት ኡማ አንፃር እኛ እንበልጣለን ምንለው ከምን አንግል ነው? ጥሩ መልክ ወይ ውበት ስላለን አይደለም፣ ጉልበት ስላለን አይደለም። አንድ የተለየንበት ነገር አለ ከተገበር ነው። እሱንም ቁርአን እንደነገረን ኩንቱም ኸይረ ኡማ እናንተ እኮ በላጭ ህዝቦች ናችሁ። እስከ ዛሬ ለነቢያት ከተሰጡት ኡመቶች ሁሉ የሳቸው ኡመቶች በላጭ ናችሁ አለ። በምን ምክንያት? ኡኽሪጀት ሊናስ አይ ቡይነት ሊናስ እስከ ዛሬ ለሰዎች ከተገለጹ ከነቢያት ኡመቶች እንደናንተ በላጭ የለም። ዋናው ምክንያቱ ምንድነው? ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር በመልካም ታዛላችሁ፣ በመጥፎ ደግሞ ትከለክላላችሁ። በዚህ ተግባራችሁ ከቀደምት ነቢያት ህዝቦች የሳቸው ህዝቦች በላጭ ናችሁ አለ። ከተገበር ነው። የበፊቶቹስ ይሄን አያደርጉም ነበር እንዴ ስንል የሚያደርጉ አሉ፣ ግን ጥቂቶች ናቸው። አብዛኛዎቹ ለክብራቸው ለስማቸው ሲሉ ወገኖቻቸው ጥፋት ላይ ሲወድቁ አይተው እንዳላየ ያልፉ ነበር። الله من قال لعن الذين كفروا من بني إسرائيل على لسان داود وعيسى بن مريم النزاك بني إسرائيل يكادوا السوج بمريم لج بعيسى بداود عليه السلام عندبت ترجموا يهم يهونو بمكاداتشو بمامساتشو كالبو هلا عنده اسك ايامي بحرياتشو سينغرن من قال كانوا لا يتناهون عن منكر فعلوه ከፊላቸው ከሚሰራው መጥፎ ስራ ከፊላቸው አያወግዝም ነበር። ለጥቅሙ ሲል ለክብሩ ሲል ነገ ከኔ ይርቃሉ ብሎ በሚሰራ መጥፎ ስራ ትቶ ያልፋል ነው። ስለዚህ ዛሬም ይሄ ኡማ ዱዓው አንዱ ሙስተጃብ የሚሆነው በዚህ ስራ ላይ ቀጥ ያሉ ሰዎች ካሉ ነው። ረሱል አለይሂ ሰላቱ ወሰላም ወለተአሙሩነ ቢልማዕሩፍ ወለተንሀውነ ዐኒል ሙንከር ሰዎችን በመልካም ታዛላችሁ በመጥፎም ትከለክላላችሁ። ወኢላ እምቢ ካላችሁ ግን ለዩሽከነ አላሁ አን ዩርሲለ ዐለይኩም ዐዛበን ሚን ዒንዲህ አላህ ከሱ ዘንድ የሆነ ቅጣትን ሊያወርድባችሁ ሊልክባችሁ ይቀርባል። ከዛስ ቅጣቱ ከወረደ በኋላ ثم تدعونه ያ ረቢ ይሄን በላ አንሳልን ትሉታላችሁ። ወላ ይስተጃቡ ለኩም ግን ዱዓችሁ ሙስተጃብ አይሆንም። ለምን? መጀመሪያውኑ በመልካም እዘዙ በመጥፎ ከልክሉ የተባለ ጊዜ ለምን እምቢ አላችሁ ነው። ስለዚህ እዚህ ሶስተኛው ዋጅባችን ምን ሆነ ማለት ነው? ካወቅን ከሰራን በኋላ አዳዕወቱ ኢለይህ ወደ እርሱ መጣራት። እኛ ወዳወቅነው ወደ ሰራነው ነገር ሌሎች ያላወቁ ከቤተሰብ ነው ያው የሚጀምረው። ቁ አንፉሰኩም ካለ በኋላ ወአህሊኩም ነው የሚለው። ስለዚህ እናንተም የተማራችሁትን በቤተሰብ ውስጥ ወንድም እህት፣ እናት፣ አባት፣ አጎት፣ አክስት ካሉ እነሱን ማስተማር ሰብስቦ ካላወቁ ይሄንን ባወቅነው ልክ በልጉ ዐኒ ወለው አያ ብለዋል። አንድ መልእክት እንኳን ቢሆን ከመልእክተኛው መስማታችንን እርግጠኛ ከሆነ እሳቸው እኮ እንዲያሉ ብለን ማድረስ ስላለብን ማለት ነው ወደሱ መጣራት ነው። እሺ ዳዕዋ አደረግን፣ አላህም ሰበቡል ሂዳያ ያደርገናል። በዛ ይቆማል ወይ ሲባል አንድ ይቀራል ነው ግዳጅ። የመጨረሻ አልመስአለቱ الرابعة አራተኛው ጉዳይ አስሰብር ትግስትና ጽናት ነው። በምን ጉዳይ? አለል አዛ መከራ በሚገጥመን ጊዜ ፊሂ በሱ በዳዕዋ ሂደት ውስጥ እያለን ሰዎችን ወደ መልካም ስንጣራ ከመጥፎ ስንከለክል ሁሉም ሰው ወዶ ላይ ይቀበል ይችላል። የሚቃወም ይኖራል፣ በክብራችን የሚረማመድ የሚሰድበን፣ ከዛም አልፎ አደጋ የሚያደርስ ሊኖር ይችላል። እያደረግን ያለነው ትክክለኛ ዳዕዋ ከሆነና
አጅርን የምንፈልገው ከጌታችን ከሆነ እንዲህ አይነት መከራ በሚደርስብን ጊዜ ሰብርም ግድ ነው። ለምን ተሰደብኩኝ፣ ለምን ተመታሁኝ፣ ወይ ለምን ክብር ተነፈኩ ብሎ ዳዕዋ ማቆም የለም። ሂሳቡ አልቀረብንማ። መጀመሪያም ሰው ሳይሆን ሂሳቡን የሚሰጠን ጌታ አላህ ከሆነ በዳዕዋ መስመር ላይ ሰው ችግር ይገጥመዋልና በሚደርስበት ችግር ምን መሆን አለበት? መታገስ መቻል አለበት። እነዚህን አራት ነገሮች እያንዳንዳችን አላህ ይዘንልንና ልናውቅ ግድ ነው አሉ ሸይኹ። ይሄ ነበር ማለት ነው የመጀመሪያው ትምህርታቸው። ታዲያ ይህንን ትምህርታቸውም እንደዚሁ ማሳረጊያ ሲሰጡት መጨረሻ ላይ ምን አሉ? አልኡሱሉ ሰላሳ ለየት ከሚያደርገው ኪታቡ እያንዳንዱ ነገር ማስረጃ 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 በሚል የተደገፈ ነበርና ይሄን ከጨረሱ በኋላ ወደሊል አሉ። ለዚህ ማስረጃው ጠቁ